ለምን አደርክ ጨቅሌ? አንተ ሰውዬ እባክህ ተወኝ፣ እባክህ አትምጣብኝ። ንሳማ እንደው ልብ ገዝታ አድምጠኝማ። እንዴት አለውና አያ ዋ ነፍስ የሚገዛ ቢሆን ልውግም ማያምር ጨቅሌ ንሳማ እሺ በለኝ። ስማኝ ምንም አልሰማህም። ወዴ ቁረጣ አያ አሁን አንተ ምን ተነካና ነው? ምን የኔ ያልተነካ አንተ የልጆችና የምሽቴ አምላክ ነው ያተረፈኝ። ወዴ ዝም ብለህ ምሻለ ሰው የለም አንተ በጋለ ካራ መሽኛዬን አጥቼ ነበር። ምን ዶሃጨካከኑ ሱሪን አስወልቆ እንዴው ጨቅሌ እንዴው መፍትሄ ነገር እንፈልግ። ምንም መፍትሄ የለውም። ከዚህ ሀገር ልም ብሎ መጥፋት ብቻ ነው በቃ። እንዴ ያለ ውርደትስ በዘራችንም የለ። ቢራራ አዳሙ ያያ አዳሙ ልጅ በጋለ ሞታ ተጣልቶ ሀገር ጥሎ ሄደ። እንዴ ሀገር አይስቅ። ክብርህን የምትፈልግ ተሆነ እዛው ስብስብ በል እንዳሻሁን። እኔ ዘንድ አትድረስብኝ በቃ። ዋ እንዴው የዚች በሽተኛይቱ እናቴስ እንዴው እርግማኗ ስንዝር ያራምዴ ብለህ ነው። ምሽቴንስ እንዴት ላድርጋት? እንደ አይንህ እያየ በጋለ ካራ መሽኛን ትቆረጥ። አሁን እንደው ቢናገሩት አሁን ሰው ያምናል? ማንም አያምንህ። ማንም ደግሞ አልለቀውም ብሏል። እስቲ እንደው ምን አለ ጨቅሌ? ጉዳዬ ተብልቱ ነው ንገረው ብሏል። እንደው አጨካከኑ እንደው ምን አለ ባያገለው። እንግዲህ ሁለት ሞት የለም። ባይሆን እንደ ወንዶቹ ልሞት እንጂ ምን ልታረግ? እገጥመዋለሁ፣ ታኮሳለሁ። እሱ ፈጣሪም ያግዘኛል። አንተ አይ እኔ ምን ያንሰኛል? አንተ ወግቲ